ሰላም እንዴት ናችሁ? ሰላም ናችሁ ወይ? ትንሽ ጠፋ እያልን እንመጣለን። ያው የምንከሰተው ሀሳብ ሲኖር ነው። አሁን ልናገር የመጣሁት አንደኛ ኢትዮጵያ ውስጥ አሁን ስለሚካሄደው ምርጫ ብሎም የብልጽግና ፓርቲ አንዳንድ ቦታዎች ላይ ያው ሰሞኑን እያየናቸው ያሉት እጮች በተመለከተ ነው። እሱ ምንድነው ያው ብልጽግና የሚከራከረው ምናምን ኃይል አይፈልግም። ጊልዶም ሆነ ጋዜጠኛ በሻቱ አይ ዶንት ቲንክ የብልጽግና ሜምበር ሆነው ተሳትፈው ከታችኛው እንትን ምናምን አልመጡም። ደፍነትሊ እነሱ በእነዚህ አይነት ደረጃ የመጡ ሰዎች አይደሉም። የብልጽግና አባላት ሆነው ስራ እየሰሩ የቆዩ ሰዎች አሉ። ባለፈው ምርጫ ላይ እነ ዶክተር መቤትን ምናምን እንደዚህ ስም ያላቸውን ሰዎች አሳትፎ አይተናል። እነዛ ሰዎች ሜምበር ነበሩ። እነዛ ሰዎች ብልጽግና እዚህ ለመድረሱ ምናምን ኮንትሪቢዩሽን አላቸው ምናምን የሚባል ነገር አይመስለኝም። የመሆን እድሉ ዜሮ ነው። ፐርሰንት እንደዚህ 10-20 ምናምን የመሆን እድሉ ዜሮ ነው። አሁንም በነጊልዶ የምናየው እሱ ነው። ምንድነው የሚፈለገው? ድምጽ ማግኘት ነው። በኤኔሚስ ድምጽ ማግኘት ነው የሚፈለገው። እነዚህ ሰዎች በሚዲያ ተጽዕኖ ፈጣሪ ናቸው። በሻቱም ትታወቃለች በጣም ስፔሻሊ ቆየት ያለ ሚዲያ ላይ የቆየ ሰው ሚዲያውን የሚከታተል ሰው ጋዜጠኛ ሆና ስትመራ ምናምን ያውቃታል። አሁንም ተፍተፍ ትላለች። ጊልዶ ነው። ሙዚቃ ያቀናብራል፣ ይታያል፣ በሚዲያው ላይ ይታወቃል። እና ምን ማግኘት የተፈለገው አሁን ሰዎች እየናኩ ደግሞ ዲስከሬጅ እያደረኩ አይደለም፣ ግን እውነት አዲስ አበባ ውስጥ ፖለቲካን የሚያውቅ ለአዲስ አበባ ሰው የሚመጥን ፖለቲከኛ ጠፍቶ ነው ወይስ ደግሞ እንደ በፊቱ ተንቀን ነው? የአዲስ አበባ ሰው ተንቆ ነው? እኔ በጣም ነው የሚገርመኝ። አዲስ አበባ ውስጥ በሻቱንም ሆነ ጊልዶን በሌላ ስራቸው ለአዲስ አበባ በሚጠቅም ነገር ላይ ምናምን አናውቃቸውም። የአካዳሚክ ኖሌጃቸውም ደግሞ ከፖለቲካ ጋር የሚገናኝ አይመስለኝም። እንትናም ልትሆን የምችለው ፕሮባቢሊቲ ነው። እኔ እንትንም ይሄንን የተማርኩት ብላ አልመጣችም። ስለዚህ አላየሁም። ግን ጋዜጠኛ ስለነበረች ልትሆን የምችለው የላንጉዌጅ ኤንድ ሊንጉዊስቲክ ወር ደግሞ ጆርናሊዝም የኛ ሀገር ሞስትሊ የሚሆነው እዛ ኤሪያ ላይ ያሉ ሰዎች ናቸው ወደ ሚዲያው የሚመጡት። ወይ ስለ ቋንቋ የተማረ ነው አዙረስ ደግሞ ያው ዋና የትምህርት አይነቱ ጆርናሊዝም ሆኖ ወደዛ ይመጣሉና ያ ጊልዶም ምናልባት አካዳሚክ እንትኑን አላውቅም፣ ግን ሊሆን የሚችለው ሙዚቃ ኤሪያ ላይ ነው የሚሆነው። እሱንም ብዙ ጊዜ ነው የኛ ሀገር እንትን ውጭ ሀገር ሄዶ ተምሯል ምናምን የሚለው ነገር አይተናል። የሆነች የ4 ወር ኮርስ የ3 ወር ኮርስ ምናምን ጣሊያን ወር ምናምን ሲሄድ እናውቃለን። እሱንም እያወረድኩ አይደለም። ነገር ግን እኛ ከምንፈልገው ኢትዮጵያ ልታመጣም ከምንፈልገው የአዲስ አበባ ሰው ከሚያስፈልገው ነገር ጋር አይገናኝም። ፖለቲካው የአዲስ አበባ ሰው ምናምን የሚፈልገው እሱን አይደለም። የአዲስ አበባ ሰው ገብቶ ለምን የሚልለት ሰው ወር ደግሞ ሀሳብ የሚያቀርብለት ሰው ይፈልጋል። ይሄ እንደዚህ ቢሆን የሚልለት ሰው ይፈልጋል። ብልጽግና እንደሱ አይነት ሰዎች እያቀረበ አይደለም፣ አይፈልግም። በቃ የሚያቀርበውን ይሄንን ነው የምንሰራው ብሎ ሲያቀርብ ያንን ብራቮ ብሎ አጨብጭቦ የሚያሳልፍ ነው ይፈልጋል። እሱ ነው እያየን ያለ ነው። ከዚህም በፊት እሱን አድርጓል።
እንዳይከራከሩ ተደርጎ የነበሩ ሰዎች ድምጻቸውን አያሰሙም። በየምክንያቱ ሚዲያ ነው ያለ፣ በየምክንያቱ እንከታተላለን። አንድ ዶክተር ሲሳይ አመንቴ ናቸው የአዲስ አበባ ከተማ ምክር ቤት ውስጥ ድምጽ ሲያስረሙ የነበሩት። ሌሎቹ አጨብጭበው ነው የሚወጡት። የእሳቸውንም ጥያቄ የመመለስ ብቃትም ምንም የምክር ቤት ውስጥ አልታየም። አዳነችን መመለሳችን እነ ጃንጥራር ናቸው። እነ አዳነች ያቀረቡትን ነገር እንትን ብለው ከቢሮም ሲባረሩ ወጥተው የሄዱ ሰዎች ናቸው። የአዲስ አበባ ከተማ አስተዳደርን ህንፃ ለፀጉር ቤትና ለምናምን ሲውል እሱ እያየ የኪራይ ቤት ውስጥ ቁጭ ያለ ሰው ነው። ለምን ይህንን የሚያክል ገንዘብ ለህንፃ ኪራይ እናውጣለን እንኳን አላለም። እና አሁን ጃንጥራር ገብቶ አዳነችን ከጎኑ ያለችን ሴት መናገር ያልቻለው የነ ጃንጥራርን መልስ የነ ዶክተር ሲሳይን መልስ ይሰጣል፣ ለነሱ መልስ ይሰጣል። በጣም ነው የሚገርመኝ። ሄዳ የሚፎካከር ድምፅ የሚያሰማ ሰው ለምን የሚል ሰው ብልጽግና ሁሌም እንደፈራ አለ። ሁሌም እንደፈራ ያው ቱቢወለስ ሁሉ ጊዜ እኔ እንትን የምለው ተፎካካሪ ፓርቲዎች ዝግጁ ናቸው ወይ ምናምን የመከፋፈል አሁንም የመጣጣል የመከፋፈል እንቅስቃሴዎች ስላለን እንጂ ኢትዮጵያ ውስጥ 10 የፖለቲካ ፓርቲ ምንም አይነት ስራ አይሰሩም። አንድ የመንግስትን ስልጣን የያዘ ኃይል አለ። እሱ ፈለግንም አልፈለግንም በገንዘብም ገዛ በምን ገዛ እንትን ላይ ድምፅ ሊሰጡት የተቀመጡ ሰዎች አሉ። አንድ ሁለተኛ ተቃዋሚዎች ናቸው፣ ተፎካካሪ። እነሱ ደግሞ ድምፁን ለተፎካካሪ ኃይል እሰጣለሁ ብሎ የሚያስበውን ህዝብ ድምፅ 10 ቦታ ከፋፍሎት ኢቭን 50 እንኳን ቢሆን በዛ ደረጃ መጥቶ እንትን ሊያስብል የሚያስችል እንትን አይሰሩም። የለም። ስለዚህ ፈለግንም አልፈለግንም አሁንም ፓርላማ ውስጥም በቂ ድምፅ አይኖርም። ምክንያቱም ኢቭን የተፎካካሪ ፓርቲዎች ብዙ ናቸው፣ ድምፁ ይከፋፈላል። ብልጽግናም ደግሞ እንደዛ እንዲመጣ አይፈልግም። ስንት ዓመት እንግዲህ የምርጫ ፖለቲካ ከተጀመረበት ጊዜ ጀምሮ እስካሁን ድረስ የተቃዋሚው የተፎካካሪ ጎራ የማይባል ነው የማያውቀው ወር ደግሞ የማይፈልገው አለበለዚያ አብዛኞቹ አሁንም የሚፈለፍላቸው የገዢው መንግስት ነው። ሁሉ ጊዜ ኢትዮጵያ ውስጥ የሚደረገው ድምፅ ለማስቀነስ የሆነ ግሩፕ ይፈጠርና ያ ግሩፕ እንዲፎካከር ይደረጋል። የሆነ ድምፅ ይወስዳል፣ 20፣ 30፣ 50፣ 100 ድምፅ ይወስዳል። ያ ድምፅ እዛኛው ምናልባት እዛኛው ተፎካካሪ ፓርቲ ጋር ቢሄድ ለውጥ ያመጣ የነበረ ድምፅ ተፎካካሪው እንዳያሸንፍ ተፎካካሪው በልጦ እንዳይወጣ ያደርጋል። ዘሰም ሼት ተፎካካሪዎቹም እዛው መንገድ ላይ ያሉት ይህንን አውቀው ለመፎካከር የሚያበቃቸውን ድምፅ ለማግኘት አይሰሩም። እርስ በርስ የመበላላት ስራ ነው የሚሰሩት። ይሄ ደግሞ በጣም የሚያሳፍር ነው። መቼ ነቅተው የህዝቡ ድምፅ በስነ ስርዓት እንዲቆጠር በስነ ስርዓት ጉልበት እንዲሆን ፓርላማው አሸነፈው እንኳን የመንግስት ስልጣን መቀማት ባይችሉ አትሊስት በደንብ ድምፅ የሚሰማበት የአዲስ አበባ ህዝብ የኢትዮጵያ ህዝብ ድምፁ የሚሰማበትን ነገር መፍጠር
በቃ የመጀመሪያ ተግባራቸው የሚገባው እሱ ነው። ሁሉ ጊዜ ግን እነሱ ምንድነው ምን ላይ ነው ያሉት? የራሳቸውን ገንዘብ ማግኘት ላይ የሚሮጡት የራሳቸውን ገንዘብ ለማግኘት ምርጫ ሲመጣ ለሚሆነው ለፖለቲካ ፓርቲዎች ከውጭ የሚላከው እርዳታ የሚሆነ ዋሬቨር ያንን ለማግኘት እንጂ ለህዝቡ ጠንካራ ነገር ሰርተው ተፎካክረው ድምጻቸውን አሰምተው ፖሊሲ ያስቀይረው ምናምን የራሳቸው ፖሊሲ አምጥተው አሳምነው ምናምን ነው የሚፎካከሩት። እንደዛ አይነት ሐሳብ ይዘው የሚመጡትን መድፈቅ ነው፣ እነሱን ወርታች ማድረግ ነው ስራቸው። ኢቭን እየመራ ያለውን መንግስት እንኳን ለመፎካከር የሚያስችል ኃይል ባይሆን ፖሊሲ እንኳን ይዘው አይቀርቡም። የሚፎካከር ኃይል ሲመጣ እሱን ለማሳነስና ለመሳደብ አንዳንዱማ ጭራሽ ወደ ምርጫ ከሄዳችሁ እንገላችኋለን እያለ እኮ ነው። ምርጫ ውስጥ ኢንቮልቭ ካደረጋችሁ እንገላችኋለን የሚልም ኃይል አለ። መሰልጠንን በቆንጨራ ጨፍጭፎ የገደለ ሰው ጨፍጭፎ የገደለ ግሩፕ ማለት ነው። እና ምን ላችሁ ነው መቼም የኢትዮጵያ ፖለቲካ እና ፖለቲከኞች ሰብሰብ ማለት አባዜ እስኪጸናወታችሁ ድረስ ያው ህዝቡን እንዳስበላችሁት ነው። የህዝቡን ድምፅ መሬት ላይ እንዳንፈራፈራችሁት ነው። አትሊስት የሆነ ነገር ግን ፍጠሩ። የሆነ አንድ የመሆን ነገር ጉልበት የማበጀት ነገር ምናምን ፍጠሩ። ድምፁ 10 ቦታ እንዳይሄድ የሆነ ነገር አምጡ። ይህንን መንግስት የሚፎካከረው ኃይል ይወጣ ዘንድ ስሩ። ህዝቡ ድምፁ ይሰማ ዘንድ ካርዱ ዋጋ ይኖረው ዘንድ ስሩ። 4 እና 5 ድምፅ አግኝቶ የእንትን ሰው ለመሆን አትስሩ። ብልጽግናን ማገዝ ማለት እኮ ነው። 4 5 ድምፅ መቀማት ማለት ብልጽግናን ማገዝ ነው። ብልጽግና አሸንፎ እንዲወጣ አሁንም መርዳት ማለት ነው። ለዛ ነው ፖለቲካ ፓርቲ የምታቋቋሙት። መቼ እንደምትማንኑ ፈጣሪ ወቀው። ይሄንን ለማለት አንደኛ፣ ሁለተኛ ደግሞ የዓለምን ፖለቲካ እንግዲህ እየታዘብን ነው። አፍሪካ በዝምታ እየተከታተለ ነው። ከዚህ በፊት የነበሩትን ነገሮች ከዛ ልምድ የወሰደ ይመስላል። የአፍሪካ መሪዎች አሁን ከዛ ልምድ የወሰዱ ይመስላል። በቀዝቃዛው ጦርነት አንደኛውና ሁለተኛው ጦርነት ላይ እንኳን ኢንቮልቭ አላደረጉም። እንትን ብለው የነበረው ቀዝቃዛው ዓለም ጦርነት ላይ ነው። አገራት በርዕዮተ ዓለም እንትን ሲባባሉ ሶሻሊዝምና ካፒታሊዝም ሲፏከቱ ኢንቮልቭ አድርገው የነበሩ አገራችንም እዛ ውስጥ ነበረች። አሁን የማንኑ ይመስላል፣ ከሱ የወጡ ይመስላል። One 81. Can I check it again? I need to ask Miss Marcel for your new cards. All right. Yeah, the big ones, right? Yes. Okay, make your way in. All right. Thank you. እና እየተመለከትን ዓለምን በጣም በትልቁ ኮርስ እያደረጋት ነው። ከዚህ ምን ይመጣል ምን ይወጣል ወልሲ ለዓለም ግን መጸለይ የሚያስፈልግበት ጊዜ ላይ ነው ያለነው። አገራችንን ብዙ ኮስት ያስደረጋታል። ኢትዮጵያን ብዙ ኮስት ያደርጋታል። ግን
ጸሎት ያስፈልጋል። ጸልዩ። ይህን ለማለት ነው። ቴንክ ዩ